ዘገባ አዘጋጅቷል። ዶክተር መሳይ ደሳለኝ በአሁኑ ሰዓት በጎንደር ዩኒቨርሲቲ የቮሊቦል ስፖርት መምህር ናቸው። ከዚህ በፊት የሰሜን ጎንደር ዞን ስፖርት መምሪያ ኃላፊ በነበሩበት ወቅት በከተማዋና አካባቢዋ ስፖርት እንዲወደድና እንዲዘወተር በማድረግ በኩል ትልቅ አሻራ እንደጣሉ ማህበረሰቡ ይመሰክርላቸዋል። ሰሞኑን በጎንደር ከተማ የኢትዮጵያ ቮሊቦል ፌዴሬሽን ከከተማ አስተዳደሩና ኢንስትራክተር እንዳልክ ቀንወርቅ ኢቨንት ኦርጋናይዘር ጋር በጋራ ባዘጋጁት የኢትዮጵያ ቮሊቦል ክለቦች ጥሎ ማለፍ ውድድር ሲታደሙ ነበር ያገኘናቸው። በአንድ ወቅት በጎንደር ገናና የነበረው ስፖርት አሁን ላይ ለምን ተቀዛቀዘ ስንል ጠይቀናቸው አስተያየታቸውን እንዲሰጥተውናል። በጎንደር አሁን እንደምታየው ሳይሆን በሁሉም የስፖርት አይነት በጣም ቆንጆ እንቅስቃሴ ነው። ከጊዜ ወደ ጊዜ ምን ያለ እየቀነሰ መጣ። what was the reason for that? ለምንድን ነው የራቀበት ምክንያት? በአብዛኛው በቦታው ተቀምጦ የሚገኙት የፖለቲካ ሰዎች ናቸው። ስፖርት በህይወት ብቻ ነው። አልተሰራም ሪፖርት ማድረግ የሚሰራው ሪፖርት ነው። ስፖርት እንደምታውቁት ወደ ዝቅ ብለህ ከወጣቱ ጋራ ወጣቱን መስለህ አባብለህ አሰልጥነህ ለፍትህ ነው የምታመጣው። ቢሮ ተከፍተህ ወረቀት ጽፈህ ምን ብለህ ሪፖርት አድርገህ አታመጣም። የልዑል ዓለማየሁ ቮሊቦል ክለብ አሰልጣኝ አሸናፊ አዱኛና የኢንስትራክተር እንዳልክ ቀንወርቅ ኢቨንት ኦርጋናይዘር ህዝብ ግንኙነት ባለሙያው አቶ ዮናስ ዘመነ የነገሩንም ተመሳሳይ ሀሳብ የሚጋራ ነው። ለምሳሌ ክብደት ማንሳት፣ ቦክስ፣ ቫሊቦል በጣም ጎንደር የሚታወቅበት ስፖርቶች ናቸው። ሰው በጣም ፍላጎት ያለውና ከዚህም በተጨማሪ ደግሞ ውጤታማ ከዞኑ እዛም ከክልል አልፎ እስከ ናሽናል ውጤታማ የነበረበት የስፖርት አይነቶች እንደሆኑ ስለማቅ በነዛ መሰረት ላይ ዲፔንድ አድርጌ ያው የጠፉ ስፖርቶች ወደ ነበሩበት ይመለሱ የሚል ነው ፕሮፖዛል ሳቀርብ። ለፕሮፖዛል አይተው ምንም አይነት ምላሽ አልሰጡም። በቃ ፍላጎት የለንም የሚል ባጀት የለንም የሚል ምላሽ ነው የሰጡት። ወደ ነበረችበት ቦታ ትመለስ፣ ጎንደር ትውልዱ ይመለስ፣ ስፖርት ፌዴሬሽኑ ይቀየር፣ አቅም ያለው ይግባ። በቃ እንዲህ አይነት ውድድሮች መካሄዳቸው የጎንደርና አካባቢዋን ስፖርት ትንሣኤ ለመመለስ ትልቅ አስተዋጽኦ አላቸው ይላሉ ዶክተር መሳይ። አሁን ይሄ መረብ ኳስ ውድድር እዚህ ጎንደር መጥቶ መደረጉ ፎርሚ እኔ ራሴ እንደገና ተወልጄ እንትን እንዳልኩ ለምን ይሄን ማየቴን እዚህ ቁጭ ብዬ ይሄን ውድድር ወጣቱ ማየቱ ምን ማለቱ ይቀይረዋል። የወጣቱን አትሞስፌር ይቆራል። የባለስልጣናቶቹንም አውትፑት ይቀይረዋል። የማስበው ከተማ ውስጥ ውድድር አልተደረገም። ለምን? ስፖርተኛ ስለሌለ፣ ቡድን ክለብ ስለሌለ ለቅመ ዝም ብለህ ይዘህ ለውድድር መሄድ ይህ ነው። መሰበር ካለበት መሰራት ያለበት ወጣቱ ቀርቦ ተናቦ ዲስከስ አድርጎ አሰልጣኝ አሰልጥኖ ገፍቶ ዛሬ ይቻላል። ትናንት በስፔን እና በፖላንድ